የጉባ ብስራቶች የመደመር መንግስት ትሩፋቶች የልደታ ክፍለ ከተማ ወረዳ 10 አስተዳደር የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ ከወረዳው ነዋሪዎች ጋራ ሰፊ ውይይት አካሄደ። መድረኩን የአዲስ አበባ ከተማ ጤና ቢሮ ምክትል ቢሮ ኃላፊ ወይዘሮ አንጋቱ መሐመድ፣ የልደታ ክፍለ ከተማ ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊ ወይዘሮ ትዕግስት ዋለልኝና የወረዳ 10 ዋና ስራ አስፈጻሚ አቶ ጀማል አብደላ መርተውት ነበር። የአዲስ አበባ ከተማ ጤና ቢሮ ምክትል ቢሮ ኃላፊ ወይዘሮ አንጋቱ መሐመድ በውይይቱ ወቅት እንደተናገሩት እንደ መንግስት ባለፉት የለውጥ ዓመታት በርካታ ዜጎችን ተጠቃሚ ያደረጉ የልማት ስራዎችን መሰራቱን ገልጸው ለህዝባችን በገባነው ቃል መሰረት የመፍጠርና የመዝለል መርህን ተከትለን ቃላችንን ወደ ተግባር ከመለወጥ ባሻገር ባህል በማድረግ ብልጽግናን የሚያረጋግጡ በርካታ የልማትና የመልካም አስተዳደር እንዲሁም የአገልግሎት አሰጣጥ ስራዎችን የማሻሻልና የማዘመን ስራ መሰራቱን አንስተዋል። በከተማ አስተዳደሩ የብልጽግናችን ማነቆ የሆኑ የሌብነትና ብልሹ አሰራሮችን፣ የአገልግሎት አሰጣጥ ያለመዘመን፣ የመልካም አስተዳደር ችግሮችን ነቅሶ በማውጣት ተጠያቂነትን በማስፈን አገልግሎትን በማዘመንና ምቹ ሁኔታ የመፍጠርና የልማት የመልካም አስተዳደር ችግሮችን ከስር መፍታትና ሰላሟ የተረጋገጠ ደህንነቷ የተጠበቀ ለነዋሪዎቿ ምቹ የሆነች ከተማ ለማድረግ የተሰራበት አግባብ መኖሩን አንስተዋል። አክለውም አብሮነታችን፣ ወንድማማችነት፣ እህትማማችነትን በማጠናከር ለአዲስ አበባ ሁለንተናዊ ብልጽግና ለማረጋገጥ መስራት ይኖርብናል ብለዋል። የልደታ ክፍለ ከተማ ወረዳ 10 ዋና ስራ አስፈጻሚ አቶ ጀማል አብደላ እንደገለጹት የመደመር መንግስት ከዚህ ቀደም የነበሩትን ስብራቶች በመለየት ስብራቶችን በመጠገን ፈተናዎችን ወደ እድልና ድል በመቀየር ዜጎች በዘላቂነት ተጠቃሚ የሚሆኑበትን መንገድ በመቀየስ ወደ ሁለንተናዊ ብልጽግና እያመራ እንደሚገኝ አንስተዋል። እንደ ወረዳ አስተዳደር ለውጡን የሚያስቀጥሉ በርካታ ስራዎች መሰራቱን ገልጸው ልማቱን የሚያሳልጡ የመልካም አስተዳደር ጥያቄዎችን የሚፈቱ የሌብነትና ብልሹ አሰራርን የሚያስቀሩ የሰላምና ጸጥታውን የሚያረጋግጡ ስራዎች በውጤታማነት እየተሰራ እንደሚገኝ ገልጸው በቀጣይ ከህዝባችን ጋር እጅ ለእጅ ተያይዘን የወረዳውን ሁለንተናዊ ለውጥ ለማረጋገጥ እንተጋለን ብለዋል። የልደታ ክፍለ ከተማ ውበትና አረንጓዴ ልማት ጽሕፈት ቤት ኃላፊ ወይዘሮ ትዕግስት ዋለልኝ በበኩላቸው ብልጽግና ፓርቲ የህዝባችንን ፍላጎት ከእለት ወደ እለት ከጊዜ ወደ ጊዜ እያደገ የመጣበት ሁኔታ መኖሩን ገልጸው ይህንን የማደግ ፍላጎትን በሚመጥን መንገድ ብልጽግና ፓርቲ በርካታ ስራዎችን መስራቱን ገልጸው እንደ ሀገር የህዳሴን ግድብ ጨምሮ በርካታ ግዙፍ ሜጋ ፕሮጀክቶች ማጠናቀቅ የቻልንበትን የአዲስ አበባንም የሁለንተናዊ ብልጽግና ተምሳሌት የሚያደርጉ ስራዎች መሰራታቸውን ገልጸው በቀጣይም የዜጎችን ሁለንተናዊ ተጠቃሚነት የሚያረጋግጡ ስራዎች ተጠናክረው የሚቀጥሉ መሆኑን አብራርተዋል። አክለውም እንደ ልደታ ክፍለ ከተማ በርካታ የመልካም አስተዳደርና የአገልግሎት አሰጣጥ ጥያቄዎችን በመለየትና ወደ ተግባር በመግባት 724 በጊዜ የለኝ መንፈስ በመስራት በርካታ ስኬቶች መመዝገባቸውን አንስተዋል። የውይይቱ ተሳታፊዎች በበኩላቸው የከተማ አስተዳደሩ ከፍተኛ አመራሮች የህዝቡን ጥያቄዎች በማዳመጥ ተገቢ በሆነ መንገድ ምላሽ ለመስጠት የተደረገው ጥረት ጥሩና የሚያበረታታ መሆኑን አንስተው ለዚህም የከተማ አስተዳደሩ የህዝቡን ተጠቃሚነት ለማረጋገጥ እየሰራ መሆኑን በተግባር ያሳየበት ሂደት መኖሩን በመግለጽ ምስጋናቸውን አቅርበዋል።